አየው የሚለውን ልጅ ምን እያለ እንደሆነ ሰማሁ። ልጅ ምን እያለ እንደሆነ ሰማሁ። ዝም በል ምን እናንተ እንቃያችሁ እንካማ አስተካክላችሁ የመጀመሪያ እኮ ነው። አለመክፈልም እንችላለን። እያየሁህ ነው። ኧረ ገጨህና አይዞህ ኖርማል ነው። ጎበዝ ወንድም ተው እንጂ ባለሙያ ነው። አንቺ ወረድ ማስተኛ ያስታክ ወርደሽ ቆይ ማለት እኮ ሞች ማለት በሪስት የሚያስታክል አንቺ ወረድ ልጆች አንቺ ገንበል የለም ወረድ ወንጂ እስከሚያስታክል ገንበል ነገር የለም ነው ሰዎችን አልጠየኩም። የድሮ ሰዎች ሲስተማቸው ክፉ ስለሆነ ጨዋታ ናፍቆኝ ነው። እኛም በግሌ ልጅ አስቤ ጨዋታ ናፍቆኝ ነው። አማራና ወደኋላ ድሮ ከመቸገር ያችኛይቱ አሪፍ ነበር። ችግር የለውም። እንደውም ጎበዝ ነው። ወይ ከሰው ካለ ሰው ላይ ይለኝ አይዞህ አይዞህ እናንተ እንደዚህ ገልብጫ ራስ አይጠቅመኝም። ያማራ ነው ማለት ነው። ባለቤቱ ተለየ ወጣ ራሱ እሱ ወንድማችን አይገባም። እንገዛታለን አዋጣን እሱ ላይ እኔም አዋጣለሁ። አንደኛ ታዝዞኛል። ቶሎ ነው የሚመጣ። ተው ቻ ጀላ ነው ለመመደብ ያለበት ይሰማል። አሁን ሆነ ነው የት ቦታ ልብሱን ከፍ አድርጊልኝ ያንተም ቢውሽ ጀልባውን አማቃጠል ልጅ ያስተመጣ ጉንፋኑ አስተያየት ሀሳብ ያስተመጣ ድረስ ሰው እንዳያነጣቃ 50 ነው አንዱ 50 ነው ያምራል ታዲያ ይዶናል ይሄ የተፈጥሮ ጸጋ ነው።
ተፈጥሮ ጸጋ እንጃ የሰኞ ጠላ መስለ የገብርኤል ጠላ ነው። ዛሬ ስራቄ እንትኑ አቤኑ በላታ ጀምሪ ነፈራሽ አራም ፋሰ እንትኑ ከበድ ያለ ተርከዝ ሞተ እኮ እናንተ የሚያግዘው የለም እሱ ልጅ እስኪ ገዙትና ቻው ሞታ ገዙኝ አትልም ከባድ እና ትክም ብየድ ወቃ ነው የዱን ዛሬ እኮ ብረት ብረት አስበዋል የዱን ሲጀምር ይሄ ጥንቱ ብረት ነው የዱን እኮ እና ቆይ ደረሰኝ የሌለው ነው እዚህ አካባቢ አማል ተወረደ አባሲ ትኬት ለማለት ተሳየው ማርያምን ለከርስ ከሚለው አዝጋን አይደለም በቃ ታቦት ላይ መገኘት አለበት። እግዚአብሔርን ሕጉ እሱ ነው። ሕጉ ታቦቱ ላይ መገኘት ነው። ማጨብጨብ ተስፋ አለው። ይህ እኮ ይህ ዘመድ ግን ስለምለው ይሄን አጉል ባህል ማርያምን አጉል ባህል ማለት ይሄ ነው። ታቦት ሳይከበከብ የምን ተበላለህ? ቆይ አባዋሲ በእናንተ ጊዜ ብላኛል። ትክክል ነው። በእናንተ ባጉል ባህሉማ እኮ አበይ ይታረር ነበር። አጉል ባህሉ ና ልንገርህ፣ ለማን ነው የመጡት? አስረዳኝ። እነዚህ ሰዎች የመጡት ወዴት ሊሄዱ ነው? እነዚህ አሁን የሚሳፈሩት ቆይ የት ነው የሚሄዱ? ይኸው እኮ የጅለው ሰው ይሻገር የማን ጸበል አፈር ልብላ አመጣልኝ እኮ የገብርኤል ከሆነ ታቦቱ ጣት አልወጣም እንዴ? አሁን እነሱ ጠላ መጠጣት አለባቸው። ዝክር ከሆነ ጠበል ከሆነ ታቦቱን ማግባት ይጠበቅባቸዋል። ባባ አጉል ባልና አስወግዱ። ዝክር ከሆነ ጠበል ከሆነ ታቦቱን አጅበው ማግባት ይጠበቅባቸዋል። ዘመድ ጋር ለመጫወት ብለህ ነበር። አያ ዘመድ ግን ይባላል እሱ ዘመድ ጋር ለመጫወት እሱ ዘመድ ግን ገብርኤል ጋር አይገናኝም። እሱ ይሄ ከገብርኤል ጋር አይገናኝም። ገብርኤልን አልኩ እኮ ዘመድ ግንኙነት ጸበሉማ እኮ አለፈ። ጸበሉማ እኛ ጠጣን፣ እኛ ጠበል ጠጣን። የገብርኤል ጠበል እኛ ጠጣን። ከዚህ በኋላ እኮ የገብርኤል ጠበል አይደለም ታቦት ገብቷል። ገብርኤልን ና ልንገርህ፣ አሁን ያለ አንተ ታቦት ያገባው ሰው መብቱ ነው። ታቦት ያገባው ሰው እንጂ ሰው በረከት ያገኛል እንዳታስብ፣ እንዳትሸወድ። ይሄ ለሆድ ነው የሚሄደው። አይ ልክ ነው እኮ ይሄ ሰው የሚሄደው ግን ለሆድ ነው። ይሄን ያወቀልኝ አንዳንዴ ሳንወቅ የምንርበባቸው ታስታውስ ከሆነ ታቦት እንዳታስገቡት ያዙት እየተባለ ታቦት ይገለገለበት ትልቅ ስህተት አጉል ባህል ነው። ታቦት ያጅባል እንጂ ታጅባል አትገርግም ይባል ታቦት ይገለገላል። በእርግጥ ይሄ ታቦቶች ምታ አጉል ባህል ይባላል። ለሶስት ጸበል ማለት እኮ ታቦትን አገብተህ አዘው ላይ በቃ ጭጭ መብለክ ገንዘብ አትስጥ። እሱ የኢኮኖሚ ጉዳይ ስለሚሆን አለቀ። ይኸውልህ ጠበሉን መቅመስ ማለት ከዚህ በኋላ እንዳይመስልህ ከ6 ሰዓት በኋላ አሁን ገብርኤል ዓመቷን አብቅቷል። በአጭር አማርኛ ከዚህ በኋላ የሚሄደው ለሆድ እኮ ነው፣ ለከርስ እኮ ነው። ከዛ ውጭማ እኔ እኮ እውነታውን ነገር ነው የማወራህ። ጠበል ማለት እኮ ይኸውልህ ጠበል ማለት አበይም ጠበል ነው ላመነበት። አይዋ ለማመን ካለብን የጆን ጠበል ነው ላመነበት። አይዋ ታቦቱን አግብቶ አዛሌ ቢችል አይክፈል፣ ገንዘብ አይስጥ።
አጨብጭቦ ታቦቱን አግብቶ የቀመሰው እንደሆነ የገብርኤል ጠበል ነው። አሁን ገብርኤል ወጥቶ ገብቶ የሚሻገረው ሰው ምንድን ነው የሚባለው? የገብርኤል እኮ መተላለፍ መቼስ ስሙን አስቦ አይደለም ይሄድ አጉል ባህል በአጉል ባህል ልክ ነው። ነገም አመቷል ነው ስሙን አስቦ አለ ጉዳም አመቷል በአጉል ባህል ስሙ የተጠራበትና የሚቀምሰው ዘብኝ እኮ እሱ አጉል ባህል አጉል ባህል ነው። ታቦቱን ነው ሲጠራ ቆይሽ እሺ ጠበል ብላችኋል። ስትጠሩ ቆይ ስትጠሩ ምንድን ነው የተባላችሁ? የገብርኤል ጸበል ቅመም ይስ አፈርብላለሽ ምንሽ ነው ማርያምን አይሻ ያ ምንድን ነው ያልሽ? የገብርኤል ጠበል ቅመስ ምን ማለት ነው? ገብርኤልን ከውኩ ማይዋለ አይዋለ አዝባለ ቢሩኩን ተለኝ የሚናገረው እንግሊዘኛ ነው ያልሚናገረው ታጣለው በስሙ ያለ የተደረገ ታጣለው እኮ በስሙ ነው የተደረገ በገብርኤል ስም ስለተደረገ ስሙን እየጠራ ከቀመሰ ስሙ የተጠራበት አፈጻጸምሽ ወደቀ። ስሙ የተጠራበት ሁሉ አመጣጥሽ አምሮ አፈጻጸምሽ አባዋሲ አንታው ይኸውልህ አባዋሲ አንታው ለታቦት ግን ተለለ ለገብት መጣ አንታ አመቷል ታቦትማ ግብታ መጥቶት ይችላል ዘመድ ጋር እነሱ ወጥን ከራጋ ለማመጣው ጣናን ከራጋ ድንገባም ሶስት ሰዎች ይወጣሉ ራስ እውነት ነገ ወይ ተመረጡ አቅቶህ ነው ያው ጥርጣሬ ቅዱስ ጴጥሮስ